ህንፃው ውስጥ የተካተቱ የጂምናዚየም፣ ስዊሚንግ ፑል እንደዚሁም ደግሞ የሾፒንግ ሴንተሮቹ ላይ ያሉ የተለያዩ አሜኒቲዎች አሉ። ሾፕ ማድረግ ቢፈልጉ በቀላሉ ሩቅ ሳይሄዱ ሱፐርማርኬቶች፣ የጤና ተቋማትን፣ የውበት መጠበቂያ እነዚህ እዚሁ ሞል ውስጥ የሚያገኙ ይሆናል ማለት ነው። ጠቅላላ ክፍያ ከ4,410,000 ብር እንደዚሁም ደግሞ ቅድመ ክፍያ ማለትም 10% 441,000 ብር እናገኛለን ማለት ነው። አራዳ ፓርክ የሚባል ትልቅ ፓርክ አለ። መንግስት እንደ ፖሊሲ ከያዛቸው የወንዝ ዳርቻ ፕሮጀክቶች መካከል አንዱ ነው። ይህ በጣም ሰፊ ፕሮጀክት እጅግ በጣም ውብ የሆነ ፕሮጀክት ነው። እዛ ፊት ለፊት ላይ እንደዚሁም ደግሞ ከበስተጀርባው ደግሞ የበፊቱን የወዳጅነትን ፓርክ አድርጎ በሁለቱም ሳይድ ቆንጆ እይታ ይዞ እየተገነባ ያለ 4000 ካሬ ሜትር ላይ ያረፈ ሜሪት አራዳ ፓርክ የሚባል ሳይት ነው እየገነባን ያለ ነው ማለት ነው። የስሪ ቤድሩማችን አክቹዋል ሳይዝ ነው 130 ካሬ ሜትር ነው። ይሄ ሊቪንግ ኤንድ ዳይኒንግ ኤሪያው ነው፣ ሳሎኑ ነው። በቂ ሳይዝ ያለው ነው። እንደምታየው በዚህ በኩል ባልከኒም ይኖረዋል። ይሄ ባልከኒ ነው የሚሆነው። ይሄ ቲቪ ስታንድ እዚህ ጋር አስቀምጣለ። ይሄ ዳይኒንግ ኤሪያ ይኖረናል ማለት ነው። ፖስቴንሽን ቴክኖሎጂ ነው የምንጠቀመው ማለት ነው። ፖስቴንሽን እንግዲህ ያው በደንብ ይታወቃል። አንደኛ አፓርትመንቶች ላይ ኮለን እንዳይበዛ የሚረዳ ኮንስትራክሽን ነው። ሌላኛው ከብዙ ነገሮች አንጻር ከኦፕቲማይዜሽንም ከስትሬንግዝም አንጻር በጣም ተመራጭ የሆነ ሳይት ነው ማለት ነው። ይህንን አድርገን እየሰራ ነው የምንገኘው ሳይቱ ላይ። ፈርስት ፌዝ ሴልስ ላይ ነው የምንገኘው። በጣም ለጥቂት ቤቶች ብቻ ያወጣነው ፕራይስ አለ። ምናልባትም ከማርኬቱ ዋጋ እጅግ ዝቅ አድርገን እየሸጠን ነው የምንገኘው። ምክንያቱም የመጀመሪያ ፕሮሞሽናል ፕራይስ ነው ማለት ነው።